ይህ ስሜት በጣም ከባድና አሳሳቢ እንደሆነ ይገባኛል። በትዳር ውስጥ ፍቅር የቀነሰ ሲመስል ጭንቀትና ብቸኝነት መሰማቱ ተፈጥሯዊ ነው። ነገር ግን ትዳር ውስጥ እንዲህ ያሉ ውጣ ውረዶች ያጋጥማሉ። ሁኔታውን ለማስተካከል ግን ያንቺ ጥረትና ብልሃት ትልቅ ሚና ይጫወታል። እርግጥ ነው በትዳር ውስጥ የቀዘቀዘውን ስሜት ለማደስ የሚረዱ ተጨማሪና ጥቃቅን የሚመስሉ ግን ትልቅ ለውጥ የሚያመጡ መፍትሄዎች አሉ። ሁኔታውን ለማሻሻል የሚረዱሽን ነጥቦች እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ በቅድሚያ ምክንያቱን ለማወቅ ሞክሪ። ባልሽ ፍቅር የቀነሰው በምን ምክንያት እንደሆነ ለማስተዋል ሞክሪ። የስራ ጫና ወይንም የገንዘብ ችግር። ወንዶች በጭንቀት ውስጥ ሲሆኑ ራሳቸውን የማግለል ባህሪ ሊያሳዩ ይችላሉ። መሰላቸት። የትዳር ህይወት ተመሳሳይ ሲሆን ስሜት ሊቀዘቅዝ ይችላል። በንግግራችሁ መካከል መከራከር ወይንም መነቃቀፍ በስቷል ወይ የሚለውን አስተውይ። ሁለተኛ፣ ግልጽና ሰላማዊ ውይይት አድርጉ። ስሜትሽን በቁጣ ሳይሆን በረጋ መንፈስ ንገሪው። አንተ ተቀይረሃል ብለሽ ከመውቀስ ይልቅ ስለ ስሜትሽ አውሪው። ለምሳሌ በቅርቡ በመካከላችን ያለው መቀራረብ የቀነሰ ስለመሰለኝ ትንሽ ደብሮኛል። ግንኙነታችን እንደ ድሮው እንዲሆን ምን ባደርግ ደስ ይልሃል ብለሽ ጠይቂው። ሶስተኛ፣ ለውጡን ከአንቺ ጀምሪ። እሱ እንዲቀየር ከመጠበቅ ይልቅ አንቺ የምታደርጊውን ነገር በመቀየር ቀልቡን ለመሳብ ሞክሪ። መልክሽንና ራስሽን ጠብቂ። ለራስሽ የምትሰጪው ትኩረት በራስ መተማመንሽን ይጨምረዋል፣ እሱንም ይስባል። ምስጋና አብሺ። ወንዶች የሚደነቁበትንና የሚከበሩበትን ቤት ይወዳሉ። የሚያደርጋቸውን ትናንሽ በጎ ነገሮች እያደነቅሽ ንገሪው። አራተኛ፣ አዳዲስ ትዝታዎችን ፍጠሩ። የብቻ ጊዜ። ልጆች ካሏችሁ ሰው ጋር ትታችሁ ወይንም ቤታችሁ ውስጥ ለብቻችሁ የምታሳልፉትን ጊዜ አመቻቹ። የድሮ ትዝታዎችን ለማደስ ሞክሩ። መጀመሪያ ስትገናኙ የነበራችሁን ስሜት የሚያስታውሱ ነገሮች፣ ለምሳሌ ፎቶ፣ ሙዚቃ፣ ቦታ፣ እነዚህን ነገሮች ተጠቀሚ። አምስተኛ፣ የፍቅር ቋንቋውን እወቂ። እያንዳንዱ ሰው ፍቅር የሚሰማው በተለያየ መንገድ ነው። ባልሽ ፍቅር የሚሰማው በምን እንደሆነ አስተውይ። በምስጋና ቃል፣ አብሮ በመሆን ወይንም ኳሊቲ ታይም በማሳለፍ፣ ስጦታ በመስጠት፣ በእርዳታ ወይንም ለእርሱ ስራዎችን በማቅለል፣ በአካላዊ ንክኪ ወይንም በመተቃቀፍ፣ የትኛው ላይ እንደሆነ አስተውለሽ እነዛን ነገሮች ተጠቀሚያቸው። ስድስተኛ፣ የመጀመሪያዋን አይነት ሴት ሁኚለት። ትዳር ውስጥ ስንቆይ መጀመሪያ የተዋወቅንበትን ማንነት ልንረሳው እንችላለን። ሳቅና ጨዋታ። መጀመሪያ ሲወድሽ የወዳቸው የነበሩትን ቀልዶችና ሳቅሽን መልሹ። ቤት ውስጥ ጨንቆት ሲገባ አንቺን ሲያይ ፈታ እንዲል አድርጊው። ምቾት ሁኚለት። ወንድ ልጅ ወደ ቤቱ ሲመጣ ሰላምና እረፍት ማግኘት ይፈልጋል። ከቤት ውጭ ያለውን ጫና የሚያስረሳው ከአንቺ ጋር ሲሆን ነው። ሰባተኛ፣ የአካል ንክኪ አዘውትሪ። ፍቅር መቀነስ ሲጀምር መነካካትም አብሮ ይቀንሳል። ይህንን ለማስተካከል ወሲብን ብቻ መጠቀም የለብሽም። ስራ ሲሄድ ወይንም ሲመለስ መሳምና መተቃቀፍ፣ አብራችሁ ስትቀመጡ እጁን መያዝ ወይንም ትከሻው ላይ መደገፍ። እነዚህ ትናንሽ ንክኪዎች የፍቅር ሆርሞንን እንዲመነጭና ቅርርብ እንዲፈጠር ያደርጋሉ። ስምንተኛ፣ ለፍላጎቱ ትኩረት ስጪ። እሱ የሚወዳቸውን ነገሮች፣ ምግብ፣ ስፖርት፣ የትርፍ ጊዜ ማሳለፊያዎች አብረሹ ለመካፈል ሞክሪ። ባልሽ የሚወደውን ምግብ ሳይነግርሽ ሰርተሽ ጠብቂው። እሱ የሚወደውን ርዕስ አንስተሽ አውሪው። ይህ ማለት ለእኔ ግድ ይላታል የሚል ስሜት ይፈጥርበታል። ዘጠነኛ፣ ራስሽን በራስሽ አስደስቺ። ሁልጊዜ ደስታሽን ከሱ ብቻ የምትጠብቂ ከሆነ ለሱ ሸክም ሊሆንበት ይችላል። የራስሽ የሆኑ የረፍት ጊዜ ማሳለፊያዎች፣ ጓደኞችና ስራ ይኑሩሽ። አንቺ ደስተኛና በራስሽ የምትተማመኝ ስትሆኚ ለሱ ይበልጥ ማራኪ ትሆኛለሽ። ለምንድን ነው ብቻዋን ደስተኛ የሆነችው ብሎ አንቺን ፍለጋ እንዲመጣ ያደርገዋል። አስረኛ፣ በቴክኖሎጂ ተጠቃሚ። ቀኑን ሙሉ ዝም አትበይ። ስራ ላይ ያለ ናፍቀኸኛል ወይንም ደህና ዋልልኝ የኔ ጌታ የሚሉ አጫጭር መልእክቶችን ላኪለት። የድሮ ፎቶዎቻችሁን በቴሌግራም ወይንም በዋትስአፕ ላኪለትና ያኔ እንዴት ደስ ይል ነበር በማለት የድሮ ስሜቱን ቀስቅሽው። 11ኛ፣ መንፈሳዊ ጥንካሬ። ሃይማኖተኛ ከሆንሽ ለትዳርሽ መጸለይ ትልቅ ሰላም ይሰጥሻል። ውስጣዊ መረጋጋት እንዲኖርሽና ነገሮችን በብልሃት እንድትይዢ ይረዳሻል። ይህ ለውጥ በአንድ ጀንበር ላይ መጣ ይችላል። ትዕግስትና ተከታታይነት ያለው ጥረት ያስፈልገዋል። ነገር ግን በትዳራችሁ ውስጥ ጥቃት ካለ ጉዳዩ ከፍቅር መቀነስ በላይ ስለሆነ የባለሙያ ወይንም የቅርብ ሰው እርዳታ መጠየቅ ይኖርብሻል። የዛሬው ቪዲዮ ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ።
ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።